ሶማሊያ ለአሜሪካ ቁልፍ ወደብ ለመስጠት ያቀረበችውን ሐሳብ ሶማሊላንድ ውድቅ አደረገች። ራሷን በነጻ አገርነት ያወጀችው ሶማሊላንድ የሶማሊያ መንግስት በርበራ የሚገኘውን ወደብና ወታደራዊ አየር ማረፊያ አሜሪካ በብቸኝነት እንድትቆጣጠር ያቀረበውን ሐሳብ ውድቅ አደረገች። በርበራ በሶማሊላንድ ሰሜናዊ የባህር ዳርቻ በሚገኘው የኤደን ባህረ ሰላጤ ላይ ትገኛለች። የአውሮፓውያን አቆጣጠር በ1991 ሶማሊያ ወደ እርስ በርስ ጦርነት ስትገባ ነፃነቷን ያወጀችው ሶማሊላንድ ሞቃዲሾ በችሮታ የምትሰጣቸው አለመሆናቸውን ገልጻለች። በሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለአሜሪካ አቻቸው ዶናልድ ትራምፕ መጋቢት 7 2017 ዓ.ም የተጻፈውና ሮይተርስ የተመለከተው ደብዳቤ አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችና የወደብ አማራጮችን ዘርዝሯል። እንደ ሮይተርስ ዘገባ ከሆነ ፕሬዝዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቡላቸው ባሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦችን ነው። የሶማሌው ፕሬዝዳንት በዚህ ደብዳቤ ላይ አራቱም የቀረቡት አማራጮች የአሜሪካ የደህንነት ስራዎችን ያጠናክራሉ ሲሉ መግለጻቸውን ተዘግቧል። የሶማሊላንድ ውጭ ጉዳይ ሚኒስተር አብደራህማን ዳሂር አዳን ተስፋ የቆረጠ አካል እርምጃ ነው ሲሉ ደብዳቤውን አጣጥለውታል። ትራምፕ ሁለተኛውን የስልጣን ዘመናቸው ከመጀመራቸው በፊት በነበሩ ጭምጭምታዎች ሶማሊላንዳውያን አሜሪካ ለ34 ዓመታት ያክል በዲሞክራሲያዊ መንግስት ለቆየችው ሶማሊላንድ ዕውቅና በመስጠት በዓለም የመጀመሪያው ሀገር ትሆናለች የሚል ተስፋ ሰንቀው ነበር። ሚስተር አዳን ለደብዳቤው በኤክስ ገጻቸው ላይ በሰጡት ምላሽ ለሶማሊላንድ የሚሰጠውን ዕውቅና ለማስቆም ማድረግ የሚችሉትን ምንም ነገር የለም ብለዋል። የአሜሪካ የቅርብ አጋር የሆነችው የተባበሩት አረብ ኤምሬትስ ንብረት በሆነው ዲፒ ወርልድ የሚመራው የበርበራ ወደብ በቅርቡ ማስፋፊያ ተደርጎለታል። ሚኒስተሩ ለሮይተርስ እንደተናገሩት አሜሪካ ሞኝ አይደለችም፣ በርበራ ወደብን በሚመለከት ከማን ጋር መነጋገር እንዳለባት ታውቃለች ብለዋል። ሶማሊያ ከአልቃይዳና ሌሎች ታጣቂዎች ጋር በምታደርገው ውጊያ አሜሪካ በመረጃ መስጠትና አየር ድብደባ በመፈጸም ትልቅ ሚና ተጫውታለች። በደቡባዊና መካከለኛው ሶማሊያ የሚገኙ አካባቢዎችን የሚቆጣጠረው አልሸባብ ከአልቃይዳ ጋር አጋር ነው ተብሎ ይታሰባል። ሞቃዲሾ ትራምፕ በመጀመሪያው የስልጣን ዘመናቸው እንዳደረጉት የሚሰጡትን ድጋፍ ይቀንሳሉ ብለው እንደሚሰጉ ታዛቢዎች ይናገራሉ። በታህሳስ ወር የሶማሊያ መንግስት በአሜሪካና ሶማሊያ ግንኙነት ላይ ተገቢውን የምክር ድጋፍ ለማግኘት በሚል ከአንድ ከፍተኛ የዋሽንግተን አማካሪ ድርጅት ጋር ለአንድ ዓመት $600,000 ስምምነትን ተፈራርመዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቧቸው ባሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦችን ነው። ይህም አሜሪካ በቀጠናው እንደ ቻይናና ሩሲያ ያሉ ተፎካካሪዎቿ ላይ የበላይነት ይሰጣታል ተብሏል። እነዚህ ስልታዊ ይዞታዎች አሜሪካ በቀጠናው የምታደርገው ተሳትፎ የማጠናከር ዕድል ይሰጣሉ። የማይቋረጥ ወታደራዊና ሎጂስቲክ መዳረሻዎችን በማረጋገጥ ሌሎች የውጭ ተወዳዳሪዎች በዚህ ወሳኝ ኮሪደር ውስጥ እንዳይገኙ ይከላከላሉ ሲል ደብዳቤውን ዋቢ አድርጎ ሮይተርስ አስነብቧል። ባሊዶግል ከዋና ከተማይቱ ሞቃዲሾ በስተ ሰሜን ምዕራብ በ90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የቦሳሶ ወደብ ከፊል ራስ ገዝ በሆነችው ፑንትላንድ ላይ ትገኛለች። በዚህም የተነሳ የፌዴራል መንግስቱ ለአሜሪካ በችሮታ ለመስጠት ያቀረበውን ጥያቄ የፑንትላንድ አስተዳደር ውድቅ ሊያደርገው ይችላል ተብሎ ይጠበቃል። የፑንትላንድ ባለስልጣናት በደብዳቤው ላይ እስካሁን አስተያየት የሰጡ ባይሆንም ጋርዌይ ኦንላይን የተባለው የመገናኛ ብዙሃን ግን የሞቃዲሾ መንግስት ለአሜሪካ ደብዳቤውን የጻፈው እነርሱ ሳይማክር እንደሆነ ገልጸዋል። ይህም በፑንትላንድና በሞቃዲሾ መካከል ያለውን ግንኙነት የበለጠ ሊያሻክረው ይችላል። በደብዳቤው ላይ የተገለጸው ሁለተኛ ወታደራዊ አየር ማረፊያ የሚገኘው ከዋና ከተማው በስተ ሰሜን ምዕራብ በምትገኘው ባሌዶግሌ ውስጥ ሲሆን በዚህ ስፍራ የሶማሊያ ወታደሮች አልሸባብን ለመዋጋት የሚያደርጉትን ጥረት ለማገዝ የአሜሪካ ወታደሮች ስልጠና እየሰጡ ይገኛሉ። በሶማሊላንድ ወደብ የውዝግብ መንስኤ ሲሆን ይህ የመጀመሪያ አይደለም። ኢትዮጵያ ራሷን እንደ ነጻ ሀገር ካወጀችውና በዓለም አቀፍ ደረጃ ተቀባይነት ካላገኘችው ሶማሊላንድ ጋር 20 ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘት የፈረመችው የመግባቢያ ሰነድ ሶማሊያን በእጅጉ አስቆጥቶ በቀጠናው ከፍተኛ ውጥረት ያስከተለ መሆኑ ይታወሳል። በምላሹም ኢትዮጵያ ለሶማሊላንድ ዕውቅና ለመስጠት እንዲሁም ከልማት ተቋማት ድርሻ ይኖራታል የሚል ነው። ሶማሊያና ኢትዮጵያ የዲፕሎማሲያዊ ግንኙነት ያቋረጠ ቁርሾ ውስጥ ከገቡ በኋላ በቱርክ አደራዳሪነት ስምምነት ላይ ደርሰዋል።